ሌት ተቀን የማይተኛ ብቻ ሳይሆን የማያስተኛ አለቃለን። ድፍን የአማራን ሕዝብ ተላላኪ ነው ሲሉ የዘለፉት ተመስገን ጥሩነህ አሁን ደግሞ ላኪያቸውን አለቃቸውን የማይተኛና የማያንቀላፋ ነው እያሉ ተከስተዋል። ዳዊት በመዝሙሩ እነሆ እስራኤልን የሚጠብቅ አይተኛም አያንቀላፋምም ሲል ለፈጣሪው ያለውን መታመን የገለጸበትን ቃል ተመስገን ጥሩነህ ለአለቃቸውና ለላኪያቸው ብለውታል። በእርግጥ ተመስገን ባይሉትም ራሳቸው ጠቅላይ ሚኒስትሩ ላለፉት ዓመታት ሁሉ ሲናገሩት የነበረ ጉዳይ ነው። አልተኛም አላንቀላፋም የሚለውን አብይ አህመድ በማዕበል ውስጥ የማልናወጽ ኢየሱስ ነኝ ሲሉም እንደ ሙሴ የማሻግራችሁ መሲህም ነኝ ሲሉ የሚከተላቸው ምዕመን እንጂ ተዉ የሚላቸው አባት ባይኖርም እሳቸውም ራሳቸውን ከማይተኛውና ከማያንቀላፋው ፈጣሪ እኩል አድርገው ሲናገሩ ሰንብተዋል። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሥርዓተ አምልኮና በብዙ የክርስትና እምነቶች ውስጥ እግዚአብሔር ሁልጊዜ ፍጥረታቱን የሚጠብቅን የማይደክም መሆኑን ለመግለጽ በስፋት ጥቅም ላይ የሚውለው ይህ መንፈሳዊ ኪዳን ፈጣሪ በማንኛውም ሰዓትና ሁኔታ የሰው ልጆች እንደሚጠብቅና እንደማይዘነጋ ለማመልከት እንደ ሰው ልጅ ድካም ወይም እንቅልፍም እንደማያሸንፈው ለመግለጽ የሚሰበክ ነው። እግዚአብሔር በአምሳሉ የፈጠረውን የሰው ልጅ ለመጠበቅ እንቅልፍ ሲያጣ የአብይ አህመድ እንቅልፍ ማጣት ግን ሰው የሚገድሉበትን ስልጣን ለመጠበቅ ነው የሚለውን ነጥብ እንትወውና ራሳቸውን ከፈጣሪ ጋር በሚያመሳስሉበት ምክንያትና ሁነት ላይ እናተኩር። የአምባገነኖች አንዱ ጠባይ ራሳቸውን እንደ ቀራኒዮ ኢየሱስ ወይም እንደ አሻጋሪው ሙሴ ከስቶ መናገር ወይም እንደ ተመስገን ጥሩነህ ባሉ ሰዎች ማስነገር ነው። ገዢዎች እንደ አማኝ ሲተውኑ እሳቸውን ለመምሰል የማይጋፋ የለም። የብልጽግና ሚኒስትሮች ሲዘምሩና ሲሰብኩ፣ ጄኔራሎቹ ወታደሮቻቸውን በፓስተር ሲያሰብኩ የመታየታቸው ምክንያት አለቃቸውን ለማስደሰት ጭምር ነው የሚያስብለውም ይኸው ነው። ፈረንጆቹ እኔ እግዚአብሔር ነኝ የሚሉትንም ሆነ በፈጣሪ የተቀባሁና በእርሱ የተላከሁ ነኝ በሚሉት አምባገነን መሪዎች ላይ ብዙ ጽፈዋል። አምባገነን መሪዎች አንድም ሃይማኖተኛ መስለው እንደ አማኝ አደርጓቸው ሕዝብን ወደ ተሳሳተ ገደል ይወስዳሉ፣ ወይም እግዚአብሔር የቀባንና የሰየመንን ብለው በሕዝባቸው ላይ ይነግሳሉ፣ አለያም ራሳቸውን ችለው አምላክ ነኝ ይላሉ። የሰማይና የምድር አምላክ እኔው ራሴ ነኝ፣ አምልኮና ውዳሴም ለእኔ ይገባል ብለው አፍ አውጥተው ይናገራሉ። እኔ ራሱ እግዚአብሔር ነኝ የሚሉትም ሆነ አምላክ የቀባኝ ነኝ የሚሉቱ በዚህኛው ክፍለ ዘመን ተመናምነዋል። እንዲህ ያለ ጠባይ ያላቸው አብዛኞቹ አምባገነን መሪዎች 20ኛው ክፍለ ዘመን ላይ ተጠናቀዋል። ሰይጣን ለአመሉ መጽሐፍ ቅዱስ ይጠቅሳል እንዲል ተረቱ አማኝ መስለው ከሃይማኖት መጽሐፍት የሚያጣቅሱ ሕዝባቸውም እርሱስ በጌታ መንገድ ያለ ሰው ነው ብሎ እንዲያምናቸው የሚፈልጉ አያሌ መሪዎች ግን በየአህጉሩ ሞልተዋል። እኔ እግዚአብሔር ነኝ የሚል ብቻ ሳይሆን እኔ ንጉሥ ነኝ የሚል መሪ በዚህኛው ክፍለ ዘመን እየተመናመነ ቢሄድም የኢትዮጵያው ጠቅላይ ሚኒስትር ግን ራሳቸውን ንጉሥም እግዚአብሔርም ሙሴም ኢየሱስም አድርገው ሰራዊታቸውን በንጉሥ ዳዊት መስለው ሲገልጹ ቆይተዋል። ይህንን ድፍረት የሚያደርጉት ከመጋቢት 24 2010 ጀምሮ እንደነበር እሳቸውን በአጽንኦት ለተከታተለ ሁሉ አዲስ ክስተት ሊሆንበት አይችልም። በሚሊዮን ገዳይነት በሕግና በፍርድ የሚጠየቁ አንደበታቸው ውሸትን የተለማመደባቸው ስርቆትን እጃቸው አመል አድርጎባቸው ኖሯል የሚባልላቸው አትዋሽ፣ አትግደልና አትስረቅ የሚሉ ትእዛዛት ያሉትን ወንጌል አጥብቀው እንደሚያምኑ ሲናገሩ መጀመሪያ ግራ አጋቢ የሆነባቸው ለጥቂቶች ነበር። አሁን ግን አያሌ ሰዎች እሳቸው ሃይማኖተኛ መስለው ለመታየት የሚያደርጉትን ጥረት የአምባገነናዊ አገዛዞች ማታለያ አድርገው በመመልከት ቢያንስ እንደሚዋሹና እንደሚገድሉን ያረጋገጡልን ሰው አማኝ ነኝ ብለው አይሸውዱንም በማለት ከመደመር ሰፈር እየተቀነሱ እንደሆነ ይታወቃል። ጠቅላይ ሚኒስትሩ ግን አማኝ ነኝ ከማለት አልፈው አሁን ራሱ የሚታመነው እግዚአብሔር እኔ ነኝ ብለዋል። እንዲህ ባለ መልኩ ራስን እግዚአብሔር አድርጎ መሰየም ደግሞ በ20ኛው ክፍለ ዘመን የነበሩት መሪዎች የሚያደርጉት ተግባር ነው። ይህ ሕዝባቸው እንደ ፈጣሪ እንዲያመልካቸው እንደ አምላኩም እንዲከተላቸው ለማድረግ ለመግዛትና ለማታለል ሲያገለግላቸው ቢቆይም መጨረሻቸው ግን አላሳመረውም። ራሳቸውን እግዚአብሔር አድርገው መጨረሻቸው ውርደት የሆነ ጥቂት መሪዎችን በዚህ ሳምንታዊ የአምባገነኖች መዘከሪያችን እናስታውሳለን። በኢዲ አሚን ዳዳ እንጀምር። I had a dream sent last night from God. He has instructed me
ኢዲ አሚን ዳዳ ኡጋንዳን ቁጭ ብድግ አድርጎ ሲገዛ መጀመሪያ እግዚአብሔር በቀጥታ የሚያማክረኝ ሰው ነኝ ይል ነበር። ትንሽ ቆይቶ ግን እግዚአብሔርን እንደ አማካሪ መመልከት ተገቢ አይደለምና እኔው ራሱ እግዚአብሔር ነኝ አለ። ለረጅም ጊዜ ያምታታበት ሐሳቡ እኔ ኡጋንዳን የማስተዳድራት በእግዚአብሔር አማካሪነት ነው፣ የውጭ ሀገር ዜጎችን ካባረርኩ እግዚአብሔር አዞኝ ነው፣ ሚኒስትሬን ከገደልኩ ሕዝብን በመደዳ ከፈጀሁ በፈጣሪ አማካሪነት ነው ይል ነበር። አንድ ባርባሬት ሽሮደር የተባለ ፈረንሳዊ የሲኔማ ሰው በእርሱ የህይወት ታሪክ ላይ በማተኮር ዘጋቢ ፊልም ሰርቶ ነበር። ፊልሙን የሰራው ራሱን አሚንን ቃለመጠይቅ አድርጎ ነው። አሚን በእያንዳንድ የህይወት ታሪክ ውስጥ ቀጥተኛ አማካሪው እግዚአብሔር እንደሆነ ለሽሮደር ያብራራለት ሲሆን የኢኮኖሚ፣ የፖለቲካ፣ የውጭ ግንኙነት ወዘተ እቅዶችን መጀመሪያ ለሱ አስተያየት እንዲሰጥ አድርጋለሁ ሲል ከጌታው ጋር ቀጥተኛ ግንኙነት እንዳለው ገልጿል። ስለ ኡጋንዳ የኢኮኖሚ ፖሊሲ ሳወጣ እግዚአብሔርን አስተያየት ስጥለዋለሁ። እርሱም የሰጠውትን እቅድ በሚገባ አይቶት አስተያየቱን ይመልስልኛል። ይሄ ነገር ለሀገሪቱ የሚጠቅም አይደለምና ትቀይረው ዘንድ ፍላጎቴ ነው ይለኛል። ተኝቼ እንኳን ቢሆን እንቅልፌንም ትቼ በመነሳት እቀይረዋለሁ። ይሁን እንጂ እግዚአብሔር አብዛኛውን ጊዜ የሚነግረኝ በጣም ድንቅ እቅድ እንዳቀድሁ ነው። መዳፎቼን ይዞ አንተ ሰው ያዘጋጀው እቅድ ተአምር ነው፣ በዚህ ድንቅ ሐሳብህ ቀጥል ብሎ አድናቆቱን ይገልጽልኛል። እውነት ለመናገር እግዚአብሔር ቀጣይነት ያለው ምክርና ድጋፉን ባያደርግልኝ ኖሮ አሁን በአገሪቱ እየታየ ያለው ለውጥ የማይታሰብ ነበር ሲል ለፊልም ዳይሬክተሩ ነግሮታል። ሁሉም ሰው የሚሰማኝ ሰው ነኝ። የአፍሪካ አንድነት ስብሰባ ላይ እኔ ካልተናገርኩ የማይከፋ ሰው የለም። እኔን ከመውቀሳችሁ በፊት መጀመሪያ ልታውቁት የሚገባ ቁም ነገር አለ። እግዚአብሔር ይችን ሀገር የፈጠራት የጥቁሮች ብቻ አድርጎ ነው። ባሳለፍነው ነሐሴ 4 ከንጋቱ 11 ሰዓት ላይ ምን ሆነ መሰለ? በመኖሪያ ቤት እግዚአብሔር መጥቶም ተቆጣኝ። በቃ ይችን ሀገር ለነጭ አስረክባት አረፍክ አይደል? እነዚህን ህዝቦች ካላባረርክ ኢኮኖሚው አደጋ ላይ ይወድቃል ብሎ በፍጥነት እርምጃ እንዲወስድ ጠየቀኝ። ከአሁን በፊት እንዲህ ባለ ኃይለ ቃል ተናግሮኝ ስለማያውቅ የነገሩን ክፋት ተረዳው። ወደ ቢሮ ሄጄም በ3 ወራት ውስጥ የውጭ ሀገር ሰዎች ተጠራርገው እንዲወጡ ትዕዛዝ ሰጠው። ኢዲ አሚን ዳዳ እስከሆነ ዘመን ድረስ እግዚአብሔርን እንደ ቀጥተኛ አማካሪው አድርጎ የሚመለከተው ነበር። በኋላ ላይ ግን አሰበበትና ይህስ ተገቢ አይደለም፣ ከኔ በላይ ሌላ አካል፣ ከኔም የሚልቅ ሌላ ኃያል ኃይል ያለ ለማስመሰል መሞከር ጥሩ አይደለም። ይህንን እያደረግሁ ከቀጠልሁ በህዝብ የምናቃለሁ፣ ይህ ህዝብ የሚነሳብኛል ብሎ አሰበና እኔ ራሱን እግዚአብሔር ነኝ አለ። የሰማይና የምድር ጌታ፣ የአዋፍና የእንስሳት አባት፣ የባህር ዓሣዎችና ነፍሳቶች አምላክ፣ የዘላለም ንጉሥ ኢዲ አሚን ዳዳ ነኝ ሲልም ለራሱ ስምና ማዕረግ ሰጠ። እንዲህ እያምታታ ከ1971 ጀምሮ ለ8 ዓመታት ኡጋንዳን ገዛ። በመጨረሻም በተቃዋሚዎቹ ትጥቅ ትግል ተባሮ 300 ሺህ ህዝብ በገደለበት ስልጣኑን አጣ። ተዋርዶ ተሰደደና በሊቢያና በሳውዲ አረቢያ በስደት ኖረ። ቀጥሎም በ78 ዓመቱ ሞተ። ያ እግዚአብሔር ነኝ እያለ ህዝብን ያሞኘበት እብሪቱም ለዘላለም አሸለበ። እነዚህ ወታደሮች የሚሄዱት ሞት የተፈረደበትን ፕሬዝዳንት ለመግደል ነው። እሳት የሚተፋ ጠመንጃቸውን አንግተው ወደ መሰዊያው ቦታ እየፈጠኑ ናቸው። ሆኖም ፕሬዝዳንቱ በችሎት ላይ ከገደልኳችሁ ትንሣኤ አድርጌ መጥቼም እበቀላችኋለሁ ማለቱን ተከትሎ የፍርድ ቤቱን ትዕዛዝ የሚያስፈጽም ደፋር ሰው ቸግሮ ነበር። ያ 11 ዓመት ሙሉ በህዝብ ትከሻ ላይ የከረመ ሰው 101 ክሶች ቀርበውበት በ101ዱም ወንጀለኛ ተብሎ 101 የሞት ፍርዶች የተበየነበት ሆኖ እንዲህ ኩርምትምት ብሎ ተቀምጦ እሱ ላይ የሚተኩስ ጠፋ። በትንሣኤው ዘመን ተመልሶ ይበቀለናል ብለውም ፈሩት። ሆኖም እነዚህ ወታደሮች የመጣው ይምጣ ብለው ወሰኑ። ይህ 2 እጁን ተይዞ በውርደት የተቀመጠው ደግሞ እሱ ነው። ውጭ ላይ ሲያደህየው የኖረው ዘመድ አዝማዱን ሲገልበት ዓመታትን የከረመው ህዝብ ሞቱን ሊታደም ከቦ እየተጠባበቀ ነው። ሰውየው ፍራንሲስኮ ማሲያስ ጉዬማ ይባላል። ኢኳቶሪያል ጊኒ የተባለችን አገር እየመራ አገር ያስጨነቀ ሰው ነበር። ከ7ኛ ክፍል በላይ ትምህርቱን ለመግፋት ቀለም ላይ ለመብረታት ያልቻለው ሰው ህዝብ ላይ ቃታ ለመሳብ ግን አልተቸገረም። በድንገት ያገኛትን ስልጣን ተጠቅሞ ህዝቡን በእውቀትና በእውነት ለመምራት ሲያቅተው አገዛዙን መለኮታዊ ሊያደርገው ሞከረ። ሃይማኖቱን ደጋግሞ ሲቀያየር ከቆየ በኋላ በመጨረሻ እኔኑ አምልኩኝ ብሎ ተከሰተ። 47 በመቶውን የአገሪቱን ህዝብ ለስደት 300 ሺውን ለሞት የዳረገው ይህ ሰው የተማረ ፊደል የቆጠረና የሚበልጠውን ሰው እንደ ጠላት ይቆጥር ነበር። ቤተ መጻሕፍት እንዳይኖሩ አቃጥሏል። የተማሩ ሰዎች እንዳላይ ብሎ ዩኒቨርሲቲ ዘግቶ
ፕሮፌሰሮችን ገድሏል። ሌላው ቀርቶ ምሁር ወይም ኢንቴሌክቹዋል የሚል ቃል በየትኛውም ንግግር ውስጥ ጥቅም ላይ እንዳይውል በአዋጅ ከልክሏል። ሰዎች በልጠውት ከተገኙ ከቶ እኔን እግዚአብሔርን የምትበልጥ አንተ ማነህ ብሎ ይገድላል። የአገሪቱን ብሔራዊ ባንክ ገዢ ረሽኖ በባንኩ ውስጥ ያለውን ገንዘብ በሙሉ ወደ ቤተ መንግስት አስገብቶታል። ሚስቱ ጭምር የእሱን ግድያ ሸሽታ ውጭ አገር ሄዳለች። ከሱ በልጦ መገኘት ወንጀል ነበርና ከ12ቱ ሚኒስትሮች 10ሩን በስብሰባ ላይ ምሁራዊ ሐሳብ ሰንዝራቸዋል በሚል በአገሪቱ ብሔራዊ ስታዲየም ወስዶ ረሽኗቸዋል። ግድያውን የሚፈጽመው ደግሞ ህዝብ እየጠራ እንደ እግር ኳስ ተመልካች ስታዲየሙን ሞልቶ ነው። በኢኳቶሪያል ጊኒ ውስጥ ህግም እግዚአብሔርም እኔ ነኝ ያለው ማሲያስ በዚያች ሀገር ሌላ ሃይማኖት እንዳይኖር አግዷል። መመለክ የሚገባኝ እኔ ነኝ ይል የነበረው ፕሬዚዳንቱ በልጅነቱ ካቶሊክ ነበር። ፕሬዚዳንት ሲሆንም አብያተ ክርስቲያናት ሁሉ የእሱን አስተምህሮ እንዲያቀርቡ አዟል። እነሱም ትእዛዙን ተቀብለው እንዲህ የሚል የዘወትር ጸሎት ፈጠሩ። አንተ ፍራንሲስኮ ማሲያስ ሆይ ከአንተ ሌላ አምላክ አናውቅም። አንተ ማሲያስ ሆይ ፈቃድህ በሰማያት እንደሆነች ሁሉ በምድርም ትብዛ። ያንተ ምትሃት ባይታከልበት ኖሮ አገራችን ኢኳቶሪያል ጊኒ ህልው አትሆንም ነበር። እንዲህ እያሉ ጸልየውም አብያተ ክርስቲያናቱን አልማራቸውም። የእምነት ተቋማቱ እንዲዘጉ አደረገ። ቤተ ክርስቲያኖቹን ወደ መጋዘንነት ቀየራቸው። በማላቡ የነበረውን ካቴድራልም የጦር መሳሪያ ማከማቻ አደረገው። ማሲያስ ከእነዚህ ህግጋት ውጭ ያሉትን ሰዎች ይገድልና እንዲቀበሩ የሚያደርገው እስከ አንገታቸው ብቻ ነበር። በመቃብራቸው ቦታ ከአንገታቸው በላይ ያልተቀበሩ አስከሬኖችን ህዝብ እንዲያስተውል በማድረግ ላለመሳሳት ከእነዚህ ተማሩ ይል ነበር። ይቅርታ ከጠየቁኝ በምህረት የጎብኝቻቸው ወደ ህይወት እንዲመለሱና ከሞት እንዲነሱ አድርጋለሁ እያለም ይናገር ነበር። በፕሬዚዳንትነት ዘመኑ ከአገሩ ሲወጣ ሁሌም መብራት ይጠፋ ነበር። ይህንን የሚያደርገውም በአገራችን መብራት እየበራ ያለው በእኔ መለኮታዊ አቅም እንጂ በሳይንስ ብልሃት አይደለም ለማለት ነበር። ይህንን የሚያምኑ የአገሩ ዜጎችም ጥቂት አልነበሩም። ይህ ታሪክ በኦሪት ዘመን የተፈጸመ አይደለም፣ ከ40 ዓመታት በፊት በዚያው በአፍሪካ ምድር የሆነ ነው። እንዲህ እያለ አምልኩኝ እኔ እግዚአብሔር ነኝ ይል የነበረው ፍራንሲስኮ ማሲያስ በወቅቱ የመከላከያ ሚኒስትር በነበረው የወንድሙ ልጅ በዛሬው የኢኳቶሪያል ጊኒ ፕሬዚዳንት ቴዎዶር ኦባሜያንግ ተፈነቀለ። ለ11 ዓመታት ከገዛበት መንበሩ ላይ ተነቅሎ